ሀይ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ሁሉ ሰላም ያለው እግዚአብሔር ይመስገን። ተጠፋፋን ቤተሰቦቼ። ለዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ ውድ ያገሬ ልጆች እና እንላችሁ ነገር እና ደህና ናችሁ? ሰላም ናችሁ? አበረታቱ። በዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ። የሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ማለት በጣም ችግር ውስጥ ነው ያለን ማለት ነው። በቃ ከምላችሁ በላይ ማለት ነው። ከአቅሜ በላይ ሆነብኝ። እግዚአብሔር በቃ እኔ በህይወቴ ብዙ ነገሮች አሳልፌያለሁ፣ ግን እንዳሁኑ ቤት በህይወት አጋጥሞኝ አያውቅም። ማርያም ወደ ሀገር የመለሱ ብላችሁም እንዳሉ ኑሮ መልሱኝ አልመልስም። እሳ አንደኛ ቢበላ የለም፣ ሁለተኛ በዛ ላይ ጭቅጭቅ፣ በቃ ሲቀጥል እናት ነት በግድ ታሰራሽ ማለት አልሰራም አልኩት። ቀን በቀን ጭቅጭቅ ነው፣ ቀን በቀን ጭቅጭቅ። ከዛ ኢንተርኔት ከፍዬ ነበር ማለት ነው ከእነሱ ጋር ሼር እያደረኩ እየከፈልኳቸው የምንጠቀም ማለት ነው። ከዛ ኔቱን ወጪ ክፍሻለሁ፣ ሁሉም ወጪ በራስሽ ነው አለ። እንደዛ ከሆነ ወደ ሀገር የመልሰኝ አልኩት። ከእነሱ ጋር ማለት ነው እግዚአብሔር ፉክክር መጠን በጣም ከባድ ነው፣ በጣም ይከብዳል። አሞኝ ራሱ አሞኝ ተኝቼ ባለፈው ምንም ማለት ነው ጥለውን የወጡት እግዚአብሔር። እኔ እኮ ግራ ገባኝ። መልሱን አልመልስም። ስንቶቻችን እንደኛ ብዙ ነገሮች እያሳለፍን ያለን ስንቶቻችን እንጀራ ፍለጋ ወጥተን የምንሰቃየው ስንቶች። እግዚአብሔር ከሞላ ጎደል ነው ጥሩ ቤት የሚገኘው ማለት ነው። ከሞላ ጎደል ከምላችሁ በላይ በቃ በጣም ይፈታተናል። እንዲሁም በእንቅልፍ ሁሉ ለመቀጠል ይስባል እንዳልተኛ እንትን ይሉናል ማለት ነው። በቃ ለማንኛውም ግራ ገባኝ። ሰው ሀገር መልሶ ከማለት ውጭ እግዚአብሔርን በጣም ግራ ገባኝ ከምላችሁ በላይ ማለት ነው። ብዙ ነገሮች እያሳለፍኩ ነው። ለማን ልናገር? ግራ ገባኝ። መልሱኝ አልመልስም፣ አሳፍሩኝ አላሳፍርም። ቀን በቀን ቁጭ ነው፣ ቀን በቀን ብቻ አላውቅም። እግዚአብሔር እንደኔ መጥፎ ውስጥ ያላችሁ ልጆች ፈጣሪ ይጠብቃችሁ ከሁሉ ነገር ማለት ነው። በጣም ችግር ውስጥ ነው ያለው ማለት ነው። ማርያምን በተለይ እኔስ እየመለስኩላቸው ነው። አንድ እነሱ ለሲመልሱ እኔ አንድ መልሳለሁ። ምንም የማታውቁ ልጆች፣ ምንም የማታውቁ ዝም ብላችሁ አምጥተው እዚህ ተቀምጣችሁ እግዚአብሔር እንደተመላሰ እንደውም ለሰው ክብር የሚባል ነገር የላቸውም። በቃ ስራ የለም ይለኛል። ስራ የለም፣ ስራ ከሌለ መልሱ። ስራ እየሰራ ነው፣ ግን ሁለት ቤት ነው እነሱ መሰላ ለማሰራት ያመጡ ማለት ነው። ሁለት ቤት ደግሞ ሁለት ቤት አሰራም ይላል ገጠሩ። እኔ በላ የለም ስላቸው ሞልቷል ይሉኛል፣ ግን ቤት ውስጥ ነው ምሰራን የኔ ግን የለም። እግዚአብሔር ይቻላል። ኑሮ ሁሉ ጨለማ ሆኖብኛል ማለት ነው። ከመጣሁ ቅርብ ጊዜ ነው።
ታውቃላችሁ። በጣም ኢትዮጵያ በጣም ውድ ነው። እዛ ሄዶ ለመኖርም ይከብዳል። ስቃይ ላይ ያላችሁ ልጆች መፍትሄ የማይሰጧችሁ መፍትሄ በተለይ መፍትሄ ይሰጧችሁ ኤጀንሲዎች መፍትሄ ይሰጡ። በቃ ይማከራሉ፣ ወደ ቆይታ ያፈሳሉ። በየደቂቃው ነው የሚቀያየር፣ በየደቂቃው ማለት ነው። ታዲያ እኔ ምን ተሻለኝ? እኔ እኮ ግራ ገባኝ። የሆነ ነገር ቢሆን እኮ ዋስትና የሚሆነኝ የለም። ብቻ እሱ ፈጣሪ በተነገረው ሰላም ያግባኝ ከነ ምንጠኝነት ማለት ነው። አውቀው ቀን ተኝተው እነሱ ቀን ተኝተው ይውላሉ። ከዛ እራት የሚሰራው 1 ሰዓት 2 ሰዓት ነው። ከዛ እኔ በምተኛበት ሰዓት ማለት ነው። ምክንያቱም ነገር ስለሚፈልጉ በምተኛበት ሰዓት ምግብ ይሰራሉ። በጣም እየተጎዳሁ ነው። እና ውድ የሀገሬ ልጆች እራሳችሁን ጠብቁ በተቻላችሁ። እንዲሁም በተለይ ከእነሱ ጋር ግብግብ ባገጥም ማለት ነው። እግዚአብሔር እነሱ ጋር ግብግብ ተገጠማችሁ ይብሳችኋል፣ አይሻላችሁም። እኔ ሰጣ ገባ ገብቻለሁ። በጣም ምትርክ ውስጥ ገብቻለሁ ማለት ነው። እኔ አላወኩም ለእናቶች ጭምር እንዳመጣኝ። እኔ ለእሱ ቤት ብቻ ነበር የመሰለኝ ማለት ነው። ከዛ ትናንትና ገጠሩ ትናንትና ለምንድን ነው እናቱ ቤት ማሰሪያች? እናቱ ቤት አትሰራም። የመጣው እኮ ለእናንተ እንጂ ለሁለት ቤት አይደለም አባት። ኢንተርኔቱን ወጭ ትችላለች። ማስፈራሪያ ኢንተርኔት ነው። አይ በብር እየተጠቀምኩ ነው። ስራ የለም እኛ ቤት። ስራ ከሌለ መልሱ፣ ወደ ሀገር መልሱ፣ ወይም ኤጀንሲ መልሱ፣ ቢሮ መልሱ። በቃ እንደዛ ተጨቃጨቅን ጥለውኝ ወጡ። ልክ 1 ሰዓት ሲሆን እራት ስሪ ተባለ። አስቡ። እራቱ የሚደርስ 1 ሰዓት 2 ሰዓት ነው። በልተው ስለሚያበቁ አስቡ የትናየት እንደይፈጅ። በቃ ታቅሚ በላይ ሆነ እየተኛ 2 ሰዓት ምናምን እየተኛ በቃ ራሴ ሊፈነዳ ሆነ ማለት ነው። እግዚአብሔርን እኔ በቃ የምነግረው የማወራው ሰው ጠፍቶኛል። እግዚአብሔርን ዙሮ ጨለማ ሆነ። በቃ ያመጣን ኤጀንሲ ካልተረዳ እሱ ያለውን ነገር ካላስተካከለ ታዲያ እኛ ነው ኤጀንሲ። እነሱ ከዛ መተዋፍሰው ያስገቡናል። እዚህ ዋስትና ካልሆኑ ያለውን ነገር ካላስተካከሉ ታዲያ እኛ ምንድን ነው የሚሆነው? በቃ እነሱ መጫወቻ። ኧረ በጣም ይከብዳል። እግዚአብሔር በጣም እኔ አገሩን ባልፈረው እንደዚህ አይነት ቤት ውስጥ አይገኝም ነበር ማለት ነው። ከድሮም አገሩን ጠላዋለሁ። እግዚአብሔር እና ቤተሰቦች ራሳችሁን ጠብቁ። ከገንዘብ ጤንነት ይበልጣል። በተቻላችሁ መጠን ራሳችሁን ጠብቁ። በተለይ አዲስ ለምትመጡ ልጆች በቃ ምትርክ ውስጥ አትግቡ። ከእነሱ ጋር ለኬ አትግቡ። ምክንያቱም መጥፎ ነገር ነው የሚያደርጉት። ምትርክ የላለም ውስጥ ነው የሚያስገባችሁ ማለት ነው። በተቻላችሁ መጠን ታግሱ፣ ራሳችሁን ጠብቁ በቃ እንጂ መጥፎ ናቸው እንደዚህ እንቀይራለን ምናምን የሚባል ነገር የለም። እኔ ጋር ምንም ነገር የለም። ስንት ወር የተመታ ሁሌ ጭቅጭቅ ነው፣ ሁሌ ንትርክ ነው። አቅሜ በላይ ሆነ። እግዚአብሔር አሞኝ ተኝቼ ሕክምና ልውሰድ ይሻላል። ሆዴን አሞኝ ሲንደራባ ማለት ነው። እያዩኝ እንዳላዩኝ ማለት ነው። ከዛ የሰው ቤት ነውና ሆዴን አስሬ ተነሳሁ። ከዛ በቃ ሳይ ቤት ውስጥ ይበላ ብዙ ምንድን ነው እኔ እኮ ታልበላ አልሰራም።
ብዬ ደውዬ ሳናግረው ሞቷል የሚበላ ከሞላ የት ነሽ የሚበላ የት አለ? ከዛ ድራማ እየሰራችሁብኝ ነው እንዲ ያለ የናገር ኤጀንሲውን ማለት ነው። ድራማ ምንድን ነው የምትሰሩት? አልሰራም ታልሽ አልሰራም በይና ሂጅ አለኝ እኮ። እኔ ውሰዱኝ እኮ ነበር ያልኳቸው። ውሰዱኝ ውሰዱኝ፣ እኔን አታሳቀውኝ። እኔ ብዙ ልጅ አለችኝ፣ ቤተሰብ አለኝ። እኔ ቤተሰብ ላስተዳድርና ራሴን እንትን ለማለት ነው የመጣው እንጂ እናንተን ስድብ ልችል አይደለም የመጣው ምናምን አልኳቸው። በቃ በዛ ከቤት ዝም አሉ፣ ተዘጋጋ። በየሰከንዱ ጭቅጭቅ ነው። እግዚአብሔርን ስራ ይበዛ ይሻላል ከንትርክ ማለት ነው። ሁሌም ትርክ ለአዲሶች ምን ይበጃቸው እግዚአብሔር እና ቤተሰቦች በተቻላችሁ መጠን ራሳችሁን ጠብቁ። እናንተ ፍትን ብትሉ አያንሳችሁ። ምክንያቱም እነሱ ስራ ስለቀረባቸው እንጂ እኛ ስለታመም አይጨነቁም። እኛ ስለታመም ግድ አይሰጣችሁ የእነሱ ስራ ስለቀረ እንጂ እና የሚበላውን በሰዓት የሚጠጣ ነገር ታጡ። በቃ እራሳችሁ እንዳትጎዱ። እግዚአብሔርን ከተጎዳችሁ ዞሮ የሚያዩዋችሁ እንደ ውሻ ነው የምትሏችሁ። እራሳችሁን ጠብቁ። ሁልጊዜኛ ፍንጫ ሁሉ ጥያቄዎች በጣም ያጨሳሉ። እቤት ውስጥ በጣም ያጨሳሉ ማለት ነው። ከዛ ያሽታ ምናምን ተጨምሮ ፍንጫ ራሴ በቃ ልነፈቅሳቸው ራሴ ተንበጫበጭ። አንዳንዴማ በቃ ሺሻ ቤት ነው እንዲያጭ ምናምን ያለው ትላለህ። ቤቱ ራሱ እንደዛ መሰለኝ። እና ቤተሰቦች አበረታቱኝ፣ አይዞሽ እስቲ ያለውን ነገር ኮሜንት ላይ ያስቀምጡልኝ። በጣም እግዚአብሔር እኔ ሀገሬ ለመግባት ዝግጁ ነው። ምንም በቃ ምክንያቱም ምንም ጊዜ የሚሰጡኝ አይደለም። ታምሜ ብተኛም ካላሳከሙ በቃ እንደተኛም እንደምኖር ግራ ገብቶኝ ነው ማለት ነው። እና ቤተሰቦች አበረታቱኝ። ላይክ ኮሜንት ሸር እያደረጋችሁ አበረታቱ። እዚህ ሀገሬ ልጆች እግዚአብሔርን ትንሽ ለጆረት ቤት እንኳን አይኔን አላሽም ስገባ ማለት ነው። ምክንያቱም ከራሴ በላይ ገንዘብ ይጠቀማል። እስከዛሬ የመጣሁት ብዙ ወጪ ነው የወጣሁት። ያን ለመክፈል በቃ አስጠልቶኝ ነበር። ድጋሚ በቃ ስደት ላለመያት ብዬ አስጠልቶኝ ነበር። ግን ተመልሼ መጣ ህፃን ልጅ እየመጣ አልተሳካልኝም። እንዳሰብኩት አይደለም። በቃ ብበላ ባልበላ ግድ አይሰጣቸው። እነሱ እናቱ ቤት ላልሰራው ብቻ ነው ቅር ያለው ማለት ነው። እየሰራው ነበር ግን ታቅሚ በላይ ሆነ ስለሆነ አልሰራም አልኩት እና እነሱ የሚያስጨንቃቸው ያ ብቻ ነው። ለአንድ ደቂቃ ቁጭ ካል ስራ የለም ማለት ነው። ምንም የሚያሰሩ ነገር የለም። ማይፈቀፈቅ ነገር ማለት ነው። ብቻ እግዚአብሔር ይቀበል እና ቤተሰቦች አበረታቱ። ትንሽ ደጅ ወረጃስ እግዚአብሔር ነው እንዳገር ይገባል ቀጥታ ማለት ነው። ምክንያቱም ከጤንነት ያለቅም ገንዘብ። ቤተሰቦች ሼር፣ ኮሜንት፣ ላይክ እያደረጋችሁ አበረታቱ። ቻለሽ በሉ። እወዳችኋለሁ፣ አከብራችኋለሁ።
ሀገራችን ኢትዮጵያን ሰላም ያድርግልን። ሰላማችን ያብዛላችሁ። መልካም ወዳችኋለሁ።